እንጀምር። የደም ግፊት መድኃኒት መቼ መጀመር አለበት? ሰላም፣ ዶክተር ጌትነት ብርሃን ነኝ። የውስጥ ስፔሻሊስት ሐኪም ከላይ አምራ ውስጥ ስፔሻሊቲ ክሊኒክ። አንድ ሰው ከፍተኛ የሆነ የደም ግፊት ካለበት የደም ግፊት መድኃኒት መቼ መጀመር አለበት የሚለውን ለማወቅ ከሚከተሉት 4 ክራይቴሪያዎች አንዱን የሚያሟላ ከሆነ የደም ግፊት መድኃኒት መጀመር አለበት። አንደኛ፣ የደም ግፊቱ 140 በ90 እና ከዛ በላይ ሊሆን ከሆነ። ሁለተኛ፣ የደም ግፊቱ 130 በ80 እና ከዛ በላይ ሆኖ ነገር ግን ከዚህ በፊት የልብ ችግር ካለበት፣ ስትሮክ ከነበረው፣ የስኳር ታካሚ ከሆነ እንዲሁም ደግሞ የኩላሊት ታካሚ በሽተኛ ከሆነ የደም ግፊት መድኃኒት መጀመር አለበት። ሶስተኛው፣ የደም ግፊቱ 130 በ80 እና ከዛ በላይ ሆኖ ነገር ግን ከላይ የዘረዘርናቸው ህመሞች ከሌሉበት ነገር ግን በ10 ዓመት ውስጥ እነዛን ህመሞች ማለትም ስትሮክ፣ የልብ ችግር፣ የኩላሊት ዲቨሎፕ የማድረግ እድሉ 7.5% እና ከዛ በላይ ከሆነ መድኃኒቱ መጀመር ይኖርበታል። አራተኛውና የመጨረሻው ግፊቱ 130 በ80 እና ከዛ በላይ ሆኖ ነገር ግን የስትሮክ ከሌለበት፣ የልብ ችግር ከሌለበት፣ የኩላሊት ችግር ከሌለበት እንዲሁም ደግሞ በ10 ዓመት ውስጥ እነዚህ ህመሞች ዲቨሎፕ የማድረግ እድሉ ከ7.5% በታች ከሆነ ይህ ሰው ከ3 ወር እስከ 6 ወር ባለው ጊዜ ውስጥ በአኗኗር ዘይቤ ላይ አመጋገቡን በማስተካከል እንዲሁም ደግሞ ሬጉላር የሆነ ፊዚካል ኤክሰርሳይዝ እንዲያደርግ አድርጎ ግፊቱ የማይስተካከል ከሆነ ማለትም ከ130 በ80 የማይወርድ ከሆነ የግፊት መድኃኒት መጀመር አለበት። አመሰግናለሁ። ፎሎ ማድረግዎን አይርሱ።